በተለይ ቴክኖሎጂ ሽግግር ማድረግ ተችሏል። አቅም መፍጠር ተችሏል። እውቀትና ክህሎት ማዳበር ተችሏል። ትልቁ ነገር ይሄ ነው። በተለይ ትልልቅ ኢንዱስትሪዎች ላይ ስናይ አሁን አይታችሁ ከሆነ ያው እኛ ልምዱ ስለሌለ እውቀቱ ስለሌለ እዚህ አካባቢ የሚተከሉ ኢንዱስትሪዎች ማሽን የሚተክሉት አብሮ ከውጭ የመጡ ዜጎች ነበሩ። አሁን ባለበት ሁኔታ ላይ ማንሳት ይቻላል። አብዛኞቹ ጋር እነዛ እኛ ወጣቶች የኛ አካባቢያችን ልጆች ነጮቹን እየተኳቸው ማሽን መትከል የጀመሩበት ሁኔታዎች አሉ። ስለዚህ እውቀት ትራንስፈር ማድረግ ተችሏል ማለት ነው። ዋናውና ትልቁ ነገር ይሄ ስለሆነ ማለት ነው። ለነሱ የሚወጣው የክፍያ በጣም ብዙ ስለነበረ አሁን እንደ ሀገር የእውቀት ባለቤት የቴክኖሎጂ ባለቤት ቀጣይ ደግሞ ዘመኑ የዋጀ የቴክኖሎጂ ዘመን ስለሆነ በዚህ ልክ ወጣቶች ልምድና አቅም እንዲኖራቸው ለማድረግ የተቻለበት ሁኔታዎች አሉ ማለት ነው። እንዴት ነው መኪና ሊገጠም የሚችለው የሚል ሀሳብ ነበረ እና ካሉት ከቻይኖቹ ጋር ማብረን ሆነን የእነሱን ቴክኖሎጂ ወደዚያ አምጥተን እኛም በራሳችንም የሆነ ቫልዩ አድ እያደረግን ከሌሎች ካምፓኒዎችም ጋር እየተነጋገርን የቴክኖሎጂ ሽግግር እያደረግን ነው። የኛ ሰራተኞች ወይም ደግሞ ኢትዮጵያውያን ያንን ስኪል አዳብረው ሙሉ በሙሉ ከዛ ተላቀው በራሳችን ወይም ደግሞ በኢትዮጵያውያን አቅም መኪኖችን ገጣጥሞ ወደ ማቅረብ እየሄድን ያለ ነው። በተለይ ከዩኒቨርሲቲና ከቴክኒክና ሙያ ተቋማት ጋር እየሰራን ያለ ነው። ምንድነው አሁን የሚመጡ ኢንዱስትሪዎች ቀድመን የመለመልናቸውን ፕሮጀክቶች በማሳወቅ ኢንዱስትሪው የሚፈልገውን የሰው ኃይል በማምረት ረገድ ያላቸው ሚና በጣም የጎላ ነው። ለምሳሌ እዚህ አካባቢ በብዛት ከቴክኒክና ሙያ ጋር ተፈራርመን ለሚቀጥለው ጋርመንት የሚከፈት ፋብሪካ አለ የጋርመንት ተማሪ እንዲያስተምሩ ጭምር ሁሉ ተፈራርመን አሁን ባለፉት አንድ ፋብሪካ ላይ የሰው ኃይል ሰጥተውናል። ስለዚህ እዚህ ያለው እየተማረ ያለው ተማሪና እዚህ አካባቢ የተከፈተ ያለው ኢንዱስትሪዎች እርስ በርሳቸው ሊንኬጅ እንዲኖራቸው ለማድረግ መሆን አለበት። አሁን ብዙ ጊዜ ኢንዱስትሪዎቹ በተለይ አሁን ለምሳሌ መኪና መገጣጠሚያ ኢንዱስትሪ ብናይ ኬሚካል ኢንጂነሪንግ የተመረቁ ተማሪዎች ይፈልጋል። እሱን በተመለከተ ቴክኒክና ሙያ በዚህ ዓመት ብቻ 36 ወጣቶችን አሰልጥኑ ለመኪና መገጣጠሚያ መስጠት የቻለበት ሁኔታዎች አሉ። ስለዚህ አንዱ ፕላናችን ምንድነው አካባቢ ላይ ያሉ ተቋማት ከኢንዱስትሪ ዩኒቨርሲቲ ሊንኬጅ ያላቸው ትስስር ምንድነው ነው። ይሄንን ከመስራት አንፃር በጣም አሪፍ ነገር የምንለው አንዱ በቃ ማንኛውም ስራ ፈላጊ እዚህ ኢንዱስትሪ የሚፈልገው የሰው ኃይል ሌላ ነው፣ እዚህ የሚማረው የሰው ኃይል ሌላ እንዳይሆን በትብብርና በቅንጅት እየሰራን እንገኛለን እና ቀጣይም በዚህ መንገድ እንሰራበታለን ብዬ አስባለሁ።